ዓለም ላይ በርካታ ሰዎች አልፈዋል በታሪክ የሰው ልጅ ለመምራት በርካታ ሰዎች አልፈዋል። የሰው ልጅ የመፈጠር ዓላማ በዚች ምድር የመኖር ዓላማ ማን እንደፈጠረው መጨረሻ ወደ የት እንደሚሄድና በአጠቃላይ የሰው ልጅ መሰረታዊ ጥያቄዎችን የሚመልሱት እነማን ናቸው? ነቢያቶች ብቻ ናቸው። የሕያ ዓፋፋቸውን ጥብቅነታቸውን እናይባቸዋለን። የነፍሳቸውን ጠሃራነት እናያለን። ዒሳ ዓለይሂ ሰላም መዝሐረ ዙህድ የዙህድ መገለጫ ሆነው እናገኛቸዋለን። ዱንያን ሲንቁ እናገኛቸዋለን። ረሱላችን ዓለይሂ ሰላቱ ወሰላም ደግሞ ሁሉም አንቢያዎች ላይ የታዩ ባህሪዎችን በሙሉ አሟልተው ይዘው ደግሞ እናገኛቸው። صلوا على النبي. لبثتم إلا قليلا لو أنكم كنتم تعلمون. نبي صلى الله عليه وسلم نبي كمهناتشو بفيت قريشوچو يفكروا نبر كنيا ጎሳ ውስጥ እኮ መሐመድ የሚባል ወጣት አለ ብለው ይፎክሩ ነበር። እንደዛ ይፎክሩባቸው የነበሩ ሙሐመዱል አሚን ታማኙ መሐመድ ብለው ይጠሯቸው የነበሩት ነቢይ ሰው ላይ ዋሽተው የማያውቁ ነቢይ አላህ ላይ ይዋሻሉ ተብሎ ይጠበቃልን? እኔ መልእክተኛ ነኝ ብዬ ስመጣ ከዛ በፊት እኮ እናንተ ጋር የነበረኝን ህይወት ታውቁታላችሁ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ተግባራቸው ምንድነው? አንቢያዎቹ የሰው ልጅ ክፉ ከመሆኑ በፊት የክፋትን ሸንኮፍ ከልብ ይነቅላሉ። ነቢያቶች ክፉ ከሆነ በኋላ በህግ ከመቅጣት ይልቅ መጀመሪያ ያንን ክፉነት ሊያመጣ የሚችል ልብን የማጽዳት ሥራ ሰርተዋል አንቢያዎቹ። የሰው ልጅ ከጨለማ ሊያወጡ አንቢያዎች ተልከዋል። የተግባር ጨለማን፣ የእምነት ጨለማን፣ የአኽላቅ ጨለማን ከዚህ ሁሉ ሊያወጡ ነው የተላኩት አንቢያዎቹ። የዓቃኢድ ጨለማ ውስጥ ነው የሰው ልጅ የሚሆነው አንቢያዎችን ካልተከተለ። የእምነት ጨለማ ውስጥ ይሆናል። ምናልባት ላም ሲያመልክ ልታገኙት ትችላላችሁ። ላም ሲያመልክ ያው እኔ ህንድም ስለነበርኩ እንደ ላሞች መብት ያለው አላየሁም። እኔ ህንድ ውስጥ እንዲሁ ሃይዌይ ላይ በቃ እየተንኮፈላሰሱ ሲሄዱ እየተንፈላሰሱ ማንም ውጡ የሚላቸው የለም። አምላክ እንዴት ውጣ ይባላል? አይ አጃኢብ እኮ ነው። አንድ የእንግሊዝ ቆንሲል የእንግሊዝ የኤምባሲ ባለሙያ ወይም የኤምባሲ ወኪል አምባሳደር እንደማለት ነው። በመኪና ህንድ ውስጥ እየሄደ ይላሉ። ህንዶች በእንግሊዝ ቁጥጥር ስር ነበሩ። በእንግሊዝ ቅኝ ግዛት ስር ረጅም ዓመታት ቆይተዋልና በመኪና እየሄደ ያለ አንድ ወጣት አንዲት ላም በካልች ሲመታ ያየዋል። አቁምልኝ አቁምልኝ አለ። መኪናው አስቆመና ልክ ሄዶ ላሟን ተሻሻት፣ ሽንቷን ተቀባው። ያን ሰውዬ በጣም ተናዶ ተናገረው። እዛ አካባቢ ያሉ ሰዎች መጀመሪያ እኮ ብዙም ችላ ብለውት ነበር ወጣቱን። ተሰብስበው ደበደቡት። እንዴት አምላካችን እንዲህ ታደርጋለህ? ሾፌሩ ጠየቀው፣ ክቡር አምባሳደር ምን ነው እንደው እንዴት እንዲህ ሊያደርጉ ቻሉ? የላም እንደው ሽንት እስከ መቀባት እንዴት እንዲህ ያደርጋሉ አላቸው። ይህ ማህበረሰብ እኮ ላም በካልች መምታት ከጀመረ እኛን ነው መጨረሻ የሚለጋን አለ። አይለቀንም አለ። እዛ ጨለማ ውስጥ መቆየት አለበት አለ። እኛ እነርሱን እየገዛን ለመቆየት ቅኝ ግዛታችን እንዲቀጥል በእንደዚህ አይነት የዓቂዳ ጨለማ ውስጥ መኖር አለባቸው።
ከዛ ተሐሩር ካደረጉ ከዛ ነፃ ከወጡማ ወደኛ መዞራቸው አይቀርም፣ ጥያቄ መጠየቅ ይጀምራሉ። ይህ ወጣት እኮ የኛን አገዛዝ ነው እያፈረሰ ያለው። ላሟን ሲመታ እኛን ነው እየመታን ያለው። ገባችኋል? የዓቂዳ ጨለማ ውስጥ የአኽላቅ ጨለማ ውስጥ ያለ ማህበረሰብ ውስጥ አንቢያዎች ተነስተው እርምት አድርገዋል፣ ታግለዋል። ሚዛን የሚያዛባ ዙልም የሚፈጽምን ማህበረሰብ የታገሉ አንቢያዎች አሉ። ተውሂድን ይዘው ወላ ተንቁሱል ሚዛን ሚክያል አታዛቡ እያሉ የታገሉ ነቢያቶችን እናገኛለን። ግልጽ ነው አይደለም? በጣም የሚገርመው ነገር የዛኔ ታግለው ብቻ አልተውትም፣ የነሱን ሱና የሚከተል ህዝብም አፍርተው ነው ያለፉት። ፊርዓውንን የሚከተል ህዝብ አለ እንዴ? ፊርዓውን አነ ረቡኩሙል አዕላ እስከ ማለት ድረስ የደረሰ ሰው ሞቶ ቀረ። ሙሳ ግን ተከታይ ያላቸው፣ የሙሳ ሪሳላ ግን ቀጥሏል። ግልጽ ነው አይደል? አንቢያዎቹ ተግባር አድርገውትም ኖረውትም ከዛ ደግሞ ተከታይ አፍርተው ነው ወደ አኺራ የሄዱት ማለት ነው። ኡስዋ ሐሰና መልካም አርአያነታቸው በምን ይመሰላል? በጣም የሚጣፍጥ ምንጭ ውሃ፣ የማይነጥፍ ምንጭ ውሃ፣ ሁሉም እየመጣ እየጠጣ የሚረካበት የሆነ ምንጭ ውሃ ናቸው አንቢያዎች። ሌላው ፍልቅ ፍልቅ ብሎ ጠፍቷል፣ የነሱ ግን ቀጥሏል። የነሱ ትምህርት ቀጥሏል። ወቲልከ ሁጀቱና አተይናሃ ኢብራሂም ዐላ ቀውሚህ ነርፈዑ ደረጃትን መን ነሻእ ኢነ ረበከ ሐኪሙን ዐሊም ወወሀብና ለሁ ኢስሐቀ ወያዕቁበ ኩለን ሀደይና። ኢብራሂምን ጠቀሰ፣ ከዛ ኢስሐቅና ያዕቁብን ጠቀሰ። ሁሉንም ቀጥተኛውን መንገድ መርተናቸዋል። ወኑሐን ሀደይና ምን ቀብል፣ ከነሱ በፊትም ኑሕን መርተነዋል። ወሚን ذርየትህ ዳውደ ወሱለይማነ ወአዩበ ወዩሱፈ ወሙሳ ወሃሩን ወከዛሊከ ነጅዚል ሙሕሲኒን። ሙሕሲኖች እንደሆኑ አላህ ጠቀሰልን። አያችሁ፣ አንቢያዎችን እየዘረዘረ እኮ ነው። ወዘከርያ ወያሕያ ወዒሳ ወኢልያስ ኩሉም ሚነ ሳሊሒን፣ ሁሉም ሳሊሖች ነበሩ። ወኢስማዒላ ወልየስዓ ወዩኑሰ ወሉጣ ወኩለን ፈضልና ዐለል ዓለሚን። ከዓለማት ፍጡራን እነርሱን አልቀናቸዋል አላህ። የተላቁትን ነው የምትከተል ማለት ነው። ሙእሚን ነኝ ስንል ወደ ኋላ ዘመናትን ተሻግሮ ሺህ ዓመታትን ተሻግሮ የምንከተላቸውን ታላላቅ ሰዎች ነው የምናስበው። ይህ ደግሞ በመንገዳችን ላይ እርግጠኝነት ይሰጠናል። ዝም ብለን ቁርጥ ያለን ህዝቦች አይደለንም። የነዚህ አንቢያዎች ሁሉ መሰረት ያለንን ማለት ነው። አላህ ያንን ነው የሚነግረን። ወሚን አባኢህም ወዙርያትህም ወኢኽዋንህም ወጅተበይናሁም ወሀደይናሁም ኢላ ሲራጢን ሙስተቂም። መረጥናቸው። እጅቲባእ ማለት አላህ ከፍጡራን ከሰው ልጆች በራሱ ፍላጎት መረጣቸው። አላህ እነዚህን አንቢያዎች ወጅተበይናሁም መርጠናቸው፣ ደግሞ ወሀደይናሁም ኢላ ሲራጢን ሙስተቂም ቀጥ ወዳለ ጎዳና መራናቸው ይላል አላህ ሱብሓነሁ ወተዓላ። ዛሊከ ሁደላህ የህዲ ቢሂ መን የሻኡ ሚን ዒባዲህ። ይህ አላህ ቅን መንገድ ነው፣ የፈለገውን አላህ ይመራል። ከዚህ በኋላ ያለው አያ በጣም ያስደነግጠኛል ሁሌ በቀራሁት ቁጥር። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። በእኔ አንዳች ቢያጋሩ ይሰሩት የነበረውን ስራ ሁሉ እናጠፋባቸው ነበር ይላል አላህ ሱብሓነሁ ወተዓላ። አንቢያዎችን ነው እንዲህ የሚላቸው። የአላህ የአምላክነት ሐቅ ምን ያክል ከባድ እንደሆነ የሚያሳይ አያ ነው። አይደለም ሌሎቻችሁ እኮ ነው
እነኚህ አንቢያዎች በእኔ ቢያጋሩ ኑሮ ሙሉ ስራቸውን እናጠፋ ነበር። ያ አላህ ወደሱ መጠጋት ምን ያክል ወሳኝ እንደሆነ፣ አላህን ልባችን ላይ ማድረግ ምን ያክል ወሳኝ እንደሆነ፣ ከሱ ውጭ ማጋራት የሚባለው ነገር ከባድ መሆኑን የሚያሳይ አያ ነው። ኡላኢከ الذين آتيناهم الكتاب والحكم والنبوة። እዚሁም ቀጥሏል አነሳ ነብይነትንና ጥበብን የሰጠናቸው ህዝቦች ናቸው እነኚህ አንቢያዎቹ። فإن يكفر بها هؤلاء እነዚህ አንቢያዎች እኮ በዚህ ሪሳላ በቅናቸው መንገድ ቢክዱ فقد وكلنا بها قوما ليسوا بها بكافرين የማይክዱ ህዝቦችን ተካለን ይላል አላህ Subhanahu Wa Ta'ala። የኢማን መልእክት ከሰዎች ሁሉ በላይ መሆኑን እኔ ነኝ የመረጥኳቸው ቀጥተኛውን መንገድ መርቻቸዋለሁ ካለ በኋላ እነሱ ቢክዱ ግን በሌላ እንተካቸዋለን ይላል አላህ። አስደነግጥ በጣም ያስፈራል እኮ አይደል? ግን አንድ ማረጋገጫ ሰጠን። ኡላኢከ الذين هدى الله فبهداه مقتدح እነኚህ አላህ ቅናቻውን መንገድ መርቷቸዋል፣ በእነሱ ጎዳና ተመራ፣ እነሱን አርአያቸው አድርገህ ያዝ፣ ከነሱ ውጭ ሌላ አርአያ የለህም፣ እነሱኑ መርጬልሃለሁ፣ እነሱኑ ተከተል ነው የሚለው አላህ Subhanahu Wa Ta'ala። ይህ መልእክት ለእያንዳንዳችን ነው። የአንቢያዎችን መንገድ ይዘን እንድንሄድ ማለት ነው። ከአንቢያዎች ቁንጮ የሆኑት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ከነሱ ተለይተው አርአያ መሆን እንዳለባቸው ደግሞ በደንብ የምናየው ይሆናል ማለት ነው። እነኛ አንቢያዎች ለልብ በሽታ መድኃኒቶች ናቸው፣ ለነፍስ ደዌ ፍቱን ናቸው፣ የሚያሽሩት እነሱ ናቸው። ለተጣመመች ነፍስ ቀጥ ወዳለው ጎዳና እንድትገባ የሚያደርጉ አንቢያዎች ናቸው። የአንቢያዎቹ አስተምሮት ነው። አህሉል በጊ የጥመት ሰዎች ጎዳና እንዲስተካከል የሚያደርጉ እነሱ ናቸው። ሙንከር ነገር የማይረባ ነገር በሚሰራበት ጊዜ አይሆንም ብለው የሚቆሙ እነሱ ናቸው። እዚህ ላይ የያህያን ታሪክ ላንሳላችሁ። ነቢዩላህ ያህያ ዓለይሂ ሰላም በወቅቱ የነበረው የአይሁድ ንጉሥ ያጎቱን ልጅ ይወዳል። በጣም ቆንጆ ናት፣ እሷን ካላገባሁ ይላል። በእነሱ ሸሪዓ ያ ክልክል ነበርና ነቢዩላህ ያህያ ዓለይሂ ሰላም ይህንን ሲሰሙ በቀጥታ ሚሕራብ ላይ ቆሙና ንጉሡ እንዲህ ሊያደርግ ነው ሳይሉ ሸሪዓው የሚለውን ብቻ ማስታወስ ጀመሩ። ህዝቡን ሰው እንዲነቃ ማለት ነው። ምክንያቱም ሙንከር ሊፈጸም ነው፣ አላህ የማይፈቅደው ነገር በንጉሡ ሊፈጸም ነውና። ንጉሡ ይህንን በሰማበት ጊዜ እቅዱን ሰረዘ። ይህማ በጣም አደገኛ ነው፣ ያህያ ይህንን አይነት መልእክት አስተላልፏል፣ ከህዝብ ጋር ያጋጨኛል ብሎ አፈገፈገ። ከዕለታት ምሽቶች በአንዱ እቺ ሴት የሚያምር ልብስ ለብሳ ተውባ ተኩላ ወደ ንጉሡ ቀረበች። በስሜት ውስጥ ሆኖ ሊጠጋት ሲል አትጠጋኝም፣ የኔ መህሪ ረእሱ ያህያ፣ የያህያ ጭንቅላት ነው የኔ መህር አለችው። በቀጥታ ወታደር ላከ። ሚሕራብ ላይ ዒባዳ እያደረጉ ባለበት አንገታቸውን ቀልተው በሰሃን አድርጎ ለሷ አቀረበላት። ከዛም ራሷን ፈቀለችለት። ነቢዩ ዓለይሂ ሰላቱ ወሰላም ረእሱ ያህያ መህሩ በግያ፣ የያህያ ጭንቅላት የአንዲት ዝሙተኛ ሴት መህር ሆኖ ቀርቧል የሚሉት ይህንን። ያህያ
ስህተት ተሳስተው አያውቁም። ኸጣ ስህተት ተሳስተው የማያውቁ ንጹህ ሰው ናቸው። ሙንከር ሲፈጸም ተነስቶ ኖ ማለትን አይሆንም ይህ መሆን የለበትም ማለትን ሲያስተምሩ እናገኛቸዋለን። ይህ ነው ነቢያቶች ስራቸው። መልካምን ነገር ማበረታታት፣ መጥፎ ነገር ሲሰራ ደግሞ ህይወታቸውን የሚያስከፍል እንኳን ቢሆንም እዛ ድረስ ሐያታቸውን የሚሰጡ ናቸው ማለት ነው። አንቢያዎች በአጠቃላይ በታላቅ ስነ ምግባር ላይ ነበሩ። ስነ ምግባራቸው የላቀ ነበር። በእርግጥ አንዳንዶቹ አንዱ ስነ ምግባራቸው ከሌላው ጎልቶ የሚታይ ሆኖ እናገኘዋለን። ቁርአንም ላይ ግልጽ ነው አለ ስነ ምግባራቸው የተሟላ ነው፣ ግን ደግሞ የሆነ ባህሪያቸው የበለጠ ጎልቶ እናገኘዋለን። ለምሳሌ ነቢዩላህ ኢብራሂም አለይሂ ሰላም በተውሂድ ጉዳይ ላይ በጣም ጠንካራ አቋም ይዘው እናገኛቸዋለን። ያው ያን ጣዖት የሚያመልኩትን ከትክተው ሰባብረው ከትልቁ ላይ ነው አይደለም የሰቀሉት። ከሁሉም ትልቅ የሆነው ጣዖት ላይ ፋሱን አስቀመጡና ማን ነው ይህንን ያደረገ ሲሉ ይህ ፋሱ የተገኘበት እሱ ነው፣ እሱን ጠይቁት እንጂ እኔን ምን ትጠይቁኛላችሁ አሉ። በወጣትነታቸው ጀምሮ የተውሂድ እንትናቸው ጎልቶ እናየዋለን። ኢስሐቅም ያንኑ ወርሰው እናገኛቸዋለን። ሙሳ አለይሂ ሰላም ታጋይ ሆነው እናገኛቸዋለን። የመብት ተሟጋች ሆነው እናገኛቸዋለን። ፊርዓውን ጋር በነበራቸው ግብግብ ህዝባቸውን ነፃ ለማውጣት የሚያደርጉትን ትግል እናያለን። ሃሩን ወንድማቸው ደግሞ አለይሂ ሰላም ሙሳን ሲያግዟቸው እናገኛለን። ኢናባ ከስህተት ቶሎ የመመለስን ባህሪ ከዩኑስ አለይሂ ሰላም እንማራለን እናገኛለን። አይደለም እንዴ? ዩኑስ አለይሂ ሰላም ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብለው ወደ አላህ ሲዋደቁ እናገኛቸዋለን። ሉጥ ታጋይ ሆነው እናገኛቸዋለን። ያዕቁብ ራሳቸውን ለአላህ ተስሊም ማድረግ፣ በአላህ ትእዛዝ ሪዳ ማድረግ። ዩሱፍ አለይሂ ሰላምን አጠው ኢነማ አሽኩ በሲ ወሑዝኒ ኢለላህ፣ እኔ አቤቱታዬን ሁሉ ለአላህ ነው የምተወው እያሉ ሲያለቅሱ እናገኛቸዋለን። ወደ አላህ ሲዋደቁ የአላህን አምር ሲቀበሉ እናያቸዋለን። የሱለይማን ልብ በሕክማ ተሞልቶ እናገኘዋለን። አላህ ዐዘ ወጀል ዳውድንና ሱለይማንን ሲገልጽ እኮ ሱለይማንን በሕክማ ነው የገለጻቸው፣ በጥበብ ነው የገለጻቸው። ዘከሪያ ዓለይሂ ሰላም ኩለማ ደኸለ ዘከሪያ አልሚሕራብ ብሎ አላህ ዒባዳ ላይ የነበራቸውን ትስስር ያሳየናል። በጣም ጎልቶ የሚታየው ዓቢድነታቸው ሆኖ እናገኘዋለን። የሕያ ዓፋፋቸውን ጥብቅነታቸውን እናይባቸዋለን። የነፍሳቸውን ጠሃራነት እናያለን። ዒሳ ዓለይሂ ሰላም መዝሐረ ዙህድ የዙህድ መገለጫ ሆነው እናገኛቸዋለን። ዱንያን ሲንቁ እናገኛቸዋለን። ረሱላችን ዓለይሂ ሰላቱ ወሰላም ደግሞ ሁሉም አንቢያዎች ላይ የታዩ ባህሪዎችን በሙሉ አሟልተው ይዘው ደግሞ እናገኛቸዋለን። ሰሉ ዐለ ነቢይ አላሁመ ሰሊ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። የኒህ ታላቅ ነቢይ ተከታይ ያደረገን ጌታ ምስጋና ይገባው። ወኢነከ ለዐላ ኹሉቅን ዐዚም ጀመዐ ሲፋተል አንቢያኢ ቢአክመሊሃ። የአንቢያዎችን ሲፈት ጠቅልለው ተላብሰውት ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እናገኛቸው። መካ ሲገቡ ጣዖታትን ሲደረማምሱ ኢብራሂም ሆነው እናገኛቸዋል። ፈትሕ መካን ከፍተው አንገታቸውን ደፍተው እያለቀሱ ሲገቡ ደግሞ ዩኑስ ዓለይሂ ሰላም ትዝ ይለናል። ወደ አላህ ተዋድቀው ስናያቸው፣ ሲታገሉ ስናያቸው ሙሳን እናያለን። ከፊርዓውን ጋር ሙሳ ሲታገል እንደነበረው አቡ ጀህል ጋር ግብ ገጥመው ደግሞ እናገኛቸዋለን። አንቢያዎች ላይ የሚታዩ ባህሪዎች ነቢዩ ዓለይሂ ሰላቱ ወሰላም ላይ በተሟላ መልኩ ተላብሰውት እናገኛለን ማለት ነው።
በዓለም ላይ በርካታ ሰዎች አልፈዋል በታሪክ የሰው ልጅ ለመምራት በርካታ ሰዎች አልፈዋል። ታላላቅ ተብለው በወቅቱ የተከበሩ የታፈሩ ሰዎች አልፈዋል። ከአንቢያዎቹ ምን እንደሚለያቸው እናያለን። ለምሳሌ ነገስታት አልፈዋል፣ የጦር መሪዎች አልፈዋል። በጣም ታላላቅ እንደ ታላቁ እስክንድር አይነት ዓለምን ያርበደበዱት ትልልቅ የጦር መሪዎች አልፈዋል። ፈላስፋዎችና ሁከማዎች የጥበብ ሰዎች የሚባሉትም አልፈዋል። ገጣሚዎች አልፈዋል። ሀገርን የከፈቱ ጀግኖች አልፈዋል። ምድራችን በጣም በርካታ ታላላቅ የሚባሉ ሰዎችን በወቅቱ በዘመኑ እጅግ ይከበሩ የነበሩ ሰዎችን አሳልፋለች። በሀብትም ረገድ ከፍተኛ ሀብት የነበራቸው በሐር ምንጣፍ ላይ የሄዱ የነበሩ ሰዎችም አልፈዋል። ታዲያ እነኚህ ሰዎች የሰውን ሕይወት በማስተካከል ላይ አሻራቸውን አሁን እናየዋለን። አላሁን የሰውን ልጅ ወሳኝ ጥያቄዎች ለደስታው ለራሓው በምድር ላይ በደስታ ይኖር ዘንድ ሊያስችሉት የሚገቡ ወሳኝ ጥያቄዎች አሉት የሰው ልጅ። እኔ ማን ነኝ? ከየት ነው የመጣሁት? ለምንድን ነው እዚህ ምድር የምኖረው? መጨረሻዬ ወደ የት ነው? መሰረታዊ የፍልስፍና ጥያቄዎች አሉት የሰው ልጅ። ማንኛውም ሰው ራሱን የሚጠይቀው ጥያቄዎች ናቸው። እኔ ማን ነኝ? ማን ነው እዚህ ምድር ያመጣኝ? ለምንድን ነው እዚህ የመጣሁት? መጨረሻስ ወደ የት ነው የሚሄደው? እነዚህን ጥያቄዎች እስካልመለሰ ድረስ የሰው ልጅ ደስታን አያገኝም። እኒህ ታላላቅ የምንላቸው ሰዎች ለሰው ዘር ደስታ ሊሆኑ የሚችሉ ሐሳቦችን ጥለው አልፈዋል። አሻራቸውን አሳርፈው አልፈዋል። ከነሱ በኋላ ለመጡት ህዝቦቻቸውስ አርአያ መሆን ይችላሉ? እኔ ገሌል ነው መሆን ያለብኝ፣ እንደ ገሌ ነው መሆን ያለብኝ፣ ባህሪዬ እንዲህ ነው መሆን ያለበት፣ እምነቴ እንዲህ ነው መሆን ያለበት፣ ለዓለም ያለኝ እይታ እንዲህ ነው መሆን ያለበት ብለን ልንመርጣቸው የምንችል አይነት ሰዎች ናቸው? በፍጹም አይደሉም። እንዲህ አይነት ባህሪ ያላቸው የሰው ልጅ የመፈጠር ዓላማ፣ በዚች ምድር የመኖር ዓላማ፣ ማን እንደፈጠረው፣ መጨረሻ ወደ የት እንደሚሄድና በአጠቃላይ የሰው ልጅ መሰረታዊ ጥያቄዎችን የሚመልሱት እነማን ናቸው? እነማን ናቸው? ነቢያቶች ብቻ ናቸው። እነኚህ ጥያቄዎች በወህይ እንጂ በሌላ አይመለሱም። የሰው ልጅ ቢፈላሰፍ መጨረሻ ላይ አስቂኝ ድምዳሜም ላይ ሊደርስ ይችላል። ልክ አርስቶትል ተፈላስፎ እንደ ወንድና ሴት እንዴት ነው የተፈጠረ አለና በቃ ሴት ማለት አለ አፈጣጠሯ ያላለቀ ወንድ ናት አለ። አንፊኒሽድ ማን። በጣም አስቂኝ ነገር። የሰው ልጅ እንደዚህ ነው ማለት ነው። ወህይ ከሌለው አንዳንድ ጉዳዮች ላይ የሚደርስባቸው ድምዳሜዎችም እጅግ በጣም አስቂኝ ይሆናሉ። ሹዓራዎችም አልፈዋል፣ ገጣሚዎች አልፈዋል። የሰው ልጅ ልብ የተቆጣጠሩ በግጥማቸው፣ በንግግራቸው፣ በንግግር ብቃታቸው ሰውን ቀጥ ማድረግ የሚችሉ ገጣሚዎች፣ በጣም ትልልቅ ገጣሚዎች አልፈዋል። ግን ከአንድ ሐሳብ ወደ ሌላ ሐሳብ እንደዘለሉ ወሹዓራኡ የተቢዑሁም ልጋውን አለም ተረ አነሁም ፊ ኩሊ ዋዲን የሂሙን ይላል አላህ። አትመለከታቸውም እንደነኚህን ገጣሚዎች በሁሉም ዋሻ ውስጥ ሲዋልሉ ይላል አላህ ሱብሓነሁ ወተዓላ። አንድ ሐሳብ ይይዛሉ፣ በዛው ኸያል ውስጥ ይገባሉ፣ እንደገና ይወጡና ሌላ ነገር ውስጥ ይገባሉ። በጣም ጎበዞች እንዲባሉ
እንዴት ይገጥማል እንዲባሉ ያን አድርገው በወቅቱ ያለውን ሰው አንበርክከውታል፣ ልቡን ይዘውታል። መጨረሻ ግን አለቀ خلاص አሻራ የላቸውም። ለሰው ልጅ መሰረታዊ የሆኑ ጥያቄዎች ምላሽ መስጠት አይችሉም። ያ የአንቢያዎች ስራ ስለሆነ ማለት ነው። አንቢያዎቹ ብቻ ናቸው ያን ማድረግ የሚችሉት። ሙሉኮችም አልፈዋል፣ በጣም ትልልቅ ነገስታቶችም አልፈዋል። እነኚህ ነገስታቶች የገዟቸውን ህዝቦች ሰላም ሊሰጡ አልቻሉም። ተፈርተው ነው የኖሩት። የነርሱ ድሎት ተጠብቆ ህዝቦቻቸው በመከራ ውስጥ እንዲኖሩ ነው ያደረጉት። ሌላም ሀገር ከከፈቱ ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ ፈሳድ እንጂ ሌላ ነገር የላቸውም። ሌላንም ወረው ከሄዱ ድምጥማጡን ያጠፉታል ያንን ሀገር። በጎ አሻራ ጥለው ሲሄዱ አናያቸው። አንቢያዎቹ ከነዚህ ሁሉ ተለይተው ብርሃን ሆነው ይኖረው እናያቸዋለን። ሙሳን ስናስብ፣ ዒሳን ስናስብ፣ ነቢዩላህ ኑሕን ዓለይሂ ሰላም ስናስብ፣ ዩኑስን ስናስብ፣ ዘከርያን ስናስብ፣ የሕያን ስናስብ ለሰው ልጅ ሰብአዊ ማንነት እንደሰሩ ይገባናል። ሰው ልጅ ፈጣሪውን እንዲያውቅ፣ የሰው ልጅ ከፍጡራን ጋር ያለውን ግንኙነት በአኽላቅ እንዲኖር፣ ቀልቡን እንዲያጸዳ፣ መልካም ደግ እንዲሆን ሰርተዋል ነቢያቶቹ። ይሄው ነው ተልእኳቸው። አንድ ነገር እንበል፣ ምድር ላይ መልካም ነገር ከታየ እምናይ ከሆነ መተዛዘን ካየን፣ የቲሞችን መርዳት ካየን፣ ሰው ለሰው ራሱን መስዋዕት አድርጎ ሰው ሲያድን ካየን፣ ለሌላ መኖርን ካየን የአንቢያዎች ፋና ነው። ሙስሊም ባይሆን እንኳ ማለት ነው ያዘ ተግባብተናል። የነሱ አስተምህሮት ውጤት ነው። የነሱ አስተምህሮት ምድር ላይ ባይኖር ኖሮ የሰው ልጅ አሁን ከምናየው በላይ አውሬ ይሆን ነበር። የነሱ ኑር ነው አሁን እያኖረን ያለው። አሁን ያለው መተዛዘን፣ አሁን ያለው መቀራረብ፣ ሰብአዊ ማንነት፣ እርስ በርስ ያለን በጎ ግንኙነት ከየት ነው የመጣው? ከአንቢያዎቹ ትምህርት ነው። ከነሱ አስተምህሮት የመጣ ነው። ምድር ላይ የሚታይ ማንኛውም መልካም ነገር ምንጩ የአንቢያዎች ትምህርት ነው። ከዛ ውጭ ያለው ያንን ተጽዕኖ ማምጣት ስለማይችል ማለት ነው። ለምንድነው ሙስሊም ባይሆን እንኳ ያ ተጽዕኖ አለበት ያልነው? አላሁ ስብሓነሁ ወተዓላ ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ማንም ህዝብ ነቢይ ያልተላከለት ህዝብ የለም። የዛ ነቢይ ታሪክ ደብዝዞ ሊሆን ይችላል በጊዜ ሂደት። ዋና የተውሂድ አስተምህሮቱ ዋና ዋና ነገሮቹ እየደበዘዙ ሄደው ይሆናል። ግን ቅሪት አለ ማለት ነው። የኑሩ ቅሪት አለ ማለት ነው በህዝቦች ላይ። ማንኛውም የዳዕዋ የሐቅ ዳዕዋ ካየን፣ ወደ መልካም ነገር የሚደረግ ጥሪ ካየን የአንቢያዎች ጥሪ ውጤት ነው። የነሱ ብርሃን ውጤት ነው ማለት ነው። ሁሉም ጥሪዎች ከአንቢያዎች ውጭ ያሉ ዳዕዋዎች በሙሉ ከስመዋል በጊዜ ሂደት። ምድር ላይ የቀረው ተከታዮቻቸውን ይዘው መቅረት የቻሉት አንቢያዎች ብቻ ናቸው። አንቢያዎቹም ቅብብል አለ። የኛ ነብይ አለይሂ ሰላቱ ወሰላም የመጨረሻው መደምደሚያው ነብይ አለይሂ ሰላቱ ወሰላም ደግሞ የአንቢያዎችን ትምህርቶች በሙሉ ይዘው አስቀጥለውታል ማለት ነው አይደል? ዋና መልእክታቸው አንቢያዎች አንድ አይነት፣ አላህ ጌታችሁ ነው፣ አላህ ጌታ ነው፣ አላህ ፈጣሪ ነው፣ ልንገዛውም የሚገባ እሱም ብቻ ነው። ላኢላሃ ኢላላህ የሁሉም አንቢያዎች መሰረታዊና አንድ መመሪያቸው ነው፣ አንድ ትምህርታቸው ነው። የሚለያየው ከዛ በኋላ ሸራኢዑ ነው፣ ህግጋቶቹ ናቸው የሚለያዩት።
የስነ ምግባር ህጉም አንድ አይነት ነው። አንድ ነብይ ላይ ስርቆት ክልክል ሆኖ ሌላ ላይ አልተፈቀደም። ግልጽ ነው አይደል? መሰረታዊ የሆኑ የሰው ልጅ የስነ ምግባር ትምህርቶችም እንደቀጠሉ ናቸው ማለት ነው እስከ መጨረሻው ነብይ አለይሂ ሰላቱ ወሰላም ማለት ነው።